ሰሞኑን በወጣ አዲስ አስገራሚ ጥናት ሀብታም ወንዶች ሳይቀሩ ከትዳር እየሸሹ ነው ተባለ። ልጅ አቤል የተባሉ ጸሐፊ በጥናቱ ላይ የሚከተለውን ጽፈዋል። እስከ መጨረሻው ተከታተሉት። ይገርማል። አዲስ የወጣው ጥናት በዓለም ላይ ከ70% በላይ ሲንግል ወንዶች ዴቲንግ ማድረግ አቁመዋል ይለናል። በጣም የሚገርመው ይሄ በፍጥነት እየጨመረ የመጣው ያላገቡ ወንዶች ወደ የፍቅር ግንኙነት ከመግባት ይልቅ ብቻቸውን የመኖር ምርጫን የመምረጥ ሂደትን በፍጥነት ያደገው ባለፉት 8 ዓመታት ውስጥ ነው። ለዚህም ትልልቅ ምክንያቶች የተነሱ ሲሆን በወንድ ልጅ ላይ የሚያድረው ጫና እየበዛ መምጣትና ከፍቅር ይልቅ ፍቅር ግንኙነትና ትዳር ፈላጊ ሴቶች ገንዘብ መስፈርታቸው በመሆኑ ነው ከሚለው ጀምሮ ሀብታም የሆኑ ወንዶች ሳይቀር የፍቅር ግንኙነትን እየራቁ ትዳርን እየፈሩ የመጡበትም ትልቁ ምክንያት ሴቶች ከፍቅርም ከትዳርም ይልቅ ገንዘብ መምረጣቸው ነው ይለናል። እንዲያውም አንድ አጥኚ ላቭ ኢዝ ቢን ሶልድ ሪሌሽንሺፕ አር ትራንዛክሽናል፣ ፍቅር የለም ተሽጧል፣ አልቋል፣ አሁን ያለው የገንዘብ ግብይት ግንኙነት ነው ይላል። በዚህም ፍቅር ውስጥ ትዳር ውስጥ ያሉ ወንዶች 90% ያህሉ አሳዛኝ ህይወት ከመምራታቸውም በላይ እጅግ ጫናን በመሸከም ተጎጂና ደስታ አልባ ኑሮን የሚገፉ መሆናቸው ላላገቡ ወንዶች ትልቅ የፍርሃት ስጋትን እያሳደረባቸው ነው። ያላገቡ ምንም አይነት የፍቅር ግንኙነት ውስጥ ያልሆኑ ሀብታም ወንዶች ለራሳቸው የሚሰጡት ጊዜ እንክብካቤ ካገቡና የፍቅር ግንኙነት ውስጥ ካሉት በላይ ደስተኛ ሆነው በመገኘታቸው ነው። ይህ ጥናት በእኛ ሀገር ቢደረግ ውጤቱ ከዚህ የከፋ ይሆናል ባይ ነኝ። ሀቅ እናውራ ከተባለ ኢትዮጵያውያን ወንዶች ትዳርንም ፍቅርንም በገንዘብ እየገዙ ነው። ምንም ጥርጥር የሌለው ገና ሲወራ የምንሰማው ነው። ሚስት ልትሆን የተዘጋጀች ሴት የቤተሰቧ ጥያቄ ቀድሞ በቁጥር 1 የሚቀመጠው ምን አለው የሚለው ነው። እሱ ብቻ አይደለም፣ ገና ድህነት ውስጥ ያለ ገንዘብ ለማግኘት የሚለፋ ወንድ ሆኖ እንደ ድሮው ችግር የለም ይጋቡ አብረው ያድጋሉ የሚል እሳቤ ጠፍቶ ይቅርብሽ ያለው ይሻልሻል በሚል ሴቷ ትመከራለች። አሁን ላይ ከአብዛኛው ወጥቶ ሁሉም ሊባል በሚያስችል የቁጥር ስኬል ኢትዮጵያውያን ወንዶች ሴትን ገዝተው ነው የሚያገቡት። ከዚህም በላይ ያልሰለጠኑ ምንም አይነት የንብረት ውል ሳይፈርሙ ከትዳር በፊት ያፈሩት ሀብታቸው በትዳር ውስጥ እንዳይካተት የሚያደርግን ሕግ ፊርማ ፕሪናፕ ሳይን ሳያደርጉ በወደድኳት ስም ይጋባሉ። ንብረታቸው በትዳር ፍቺ የተቀሙ ኢትዮጵያውያን ወንዶች በጣም ብዙ ናቸው። ብልህ ወንድ በዚህ ዘመን በወደድኩሽ፣ ሞትኩልሽ፣ ፍቅር ወዘተ አይለፋደድም። ሪሌሽንሺፕ ኢዝ ኤ ቢዝነስ ሰርቪስ። ይህ እኝኝ የሚለው ልጅ ወንድ ተውና ወንድሜ ጀግናና ብልህ ከወንክ ልታገባት የምታስባት ሴትን ትዳር ውስጥ ስትገባ በፊት ከሕግ ከትዳሬ በፊት ያፈራሁት ንብረት በትዳር ውስጥ አይካተትም ብለህ ሕጋዊ ሰነድክን እንደመላው በዓለም የሰለጠኑ ወንዶች ንቁ ሆነህ ያዝ። በነገራችን ላይ አብዛኛው ወንድ ይሸወዳል። ከገንዘብ ይልቅ ፍቅር ይበልጣል የሚለውን የድሮ ስብከት ይዞ ስንቱ ባዶ እጁን ቀረ። እስኪ ታፈቅረኛለች ያልካት ልታገባት ያሰብካትን ሴት በቃ ውዴ፣ እንደ ሁሉም ዓለም ከትዳር ውጭ ያፈራሁት ንብረት በትዳራችን እንዳይካተት ፕሪናፕ መፈረም አለብን በላት። ያኔ ጥላህብስ ጨርሶ ካንተ ጋር አትቀመጥም። ያኔ እዛው ላይ መልሱን አገኘህ። ይኸው የዛሬ ዓመት አንዱ ጅል ጓደኛችን ሲያገባ ፈርማል ነው። ኧረ እኔ ከገንዘብ ይልቅ እሷ ትበልጥብኛለች፣ እንዋደዳለን፣ ፍቅራችን እንጂ ስለ ገንዘብ አናስብም አለ። እናም አንዱ ጀለስ እኮ ፍቅር ካላችሁ እኮ ከትዳር በፊት ያፈራኸውን በትዳር አይካተትም ስትላት እሺ ትላለች። ግን እንደዛ ብለህ ብትጠይቃት ጥላህብስ ነው እልም እምቢ አልነው። እምቢ አለ። በቤተ ክርስቲያን ስርዓት የተሞሸራት ሴት 6 ወር አልቆየችም። ሀብቱን ቅምጥላ አድርጋ ይዛው እብስ ስትል ዛሬ እኝኝ ይላል። አሁን ላይ በፍቅር ውስጥ ያላችሁ ወንዶች ወደ ትዳር ልትገቡ ያሰባችሁ ከትዳር በፊት ያፈራችሁት ሀብት በትዳር አይካተትም ብትሉ እርግጠኛ ነኝ ልታገቧት ያሰባችኋት ሴት ጥላችሁ ብስ ነው የምትለው። አንዱ ባለፈው የኔ ፍቅር እንደዛ ብላትም እሺ ነው የምትለው ሲል እሺ የምትልህ አንተ ወደ ፊርማ እንደማትወስዳት ስለምታውቅ ነው። እስቲ ቁርጦ ነው የጋብቻችሁ ቀን ሰነድ ስትፈርሙ ንብረት አይካተትም በላት። እንኳን እሷ ቤተሰቦቿም አይሰሙህም። በተለይ ሀብት ከትዳር በፊት ያፈራችሁ ወንዶች ተወው። ይሄ ሲንቀዋለል የሚውለውን ያልሰለጠነ ጌጃውን አሁንም ትዳር ፍቅር መውደድኝኝ የሚመስለው 90ዎቹ ላይ ቆሞ የቀረውን ጋሽዬ ዘመኑ ተለውጧል። ገንዘብ ከሌለ ሲጀመር ያስካት ሴት አትሰማህም። ዩ ሃቭ ቱ ፕሮቴክት ዩር መኒ ፈርስት። እንኳን ከትዳር በፊት ያፈራውን ሀብት አይደለም በትዳር ገንዘብ አፍርታችሁ ገንዘብ ብትከስር ወዳለው ጥላህ ነው የምትሸበለለው። ከገንዘብ ይልቅ አንተን ነው የምወደውን የገንዘብ አልልም የምትል ሴት ካለችህ አለቀልህ። እሷን ፍራ። የአዲስ አበባ የፍቺ ቁጥር 58% ደርሷል። ለዛውም 6 ወር ሳይሞላቸው የሚፋቱት ብዙ ናቸው። አንቺ ሞኟ እህቴ ሀብት አፍርተሽ ከሆነ በወደዋለው የጅል ስም ትዳር ውስጥ ሳትፈርሚ አትግቢና ባልየው ይሄ ንብረቴ ካንተ በፊት ያፈራሁት ነውና በትዳር አይከተትም ብለሽ አስፈርሚው። ፊርማሽን ስትይዥ ብቻ ነው ትልቁ ስኬት። የኔ ፍቅር እሺ እንፈራረም፣ እኔ አንቺን እንጂ ገንዘብሽን ምን ያደርግልኛል ብሎ ፍቅር ቢያጫውትሽ እንዳትሸወጅ። እንደዛ ካል እንዲያውም ደስ ብሎሽ ነው መፈረም ያለብሽ። ሀብታችሁን ትዳር ውስጥ የምታካትቱ ሰዎች እንዲህ 1 ዓመት ሳይሞላቸው ልክ እንደናንተ ያለ ሀሳብ ይዘው የተፋቱ አብዛኛው ባለትዳሮችን ጠይቁ። ገንዘባቸው ቅምጥል ብሎ ሄዷል። ያለፋችበትን ያለፋበትን ሀብት ትዳር ሲፈርስ አፈፍ አድርገው ይወስዳሉ። ለምሳሌ ትዳራችሁ
ሰምሮ ጥሩ ደረጃ ላይ ከደረሳችሁ ከ10ም ከ20 ዓመታት በኋላ ከፈለጋችሁ ያን ሰነድ መቅደድ ትችላላችሁ። ወንድ ከወንክ ስማኝ፣ ይህን የጅል ምክር አትስማ። ወንድም የመጀመሪያ ሴት እያልክ ዕድሜህን ተበልተህ በኋላ ያንተ ለማትሆን ሴት ስትል ስትንቀዋለል ገንዘብ ሳትይዝ ባዶ ሆነህ የድሃ ወንድ ገፈት ቀማሽ እንዳትሆን መጀመሪያ ራስህ ላይ ስራ። ገንዘብ ያዝ። ሀብታም ስትሆን ትሰማለህ፣ ምርጫህ ይከበራል። ድሃ ወንድ ስትሆን ማንም አይፈልግም፣ ትናቃለህ። ስለዚህ ትልቁ የመጀመሪያው ስራ አንደኛው እውቀት ላይ ስራ። ራስክን በጥበብ በእውቀት አሳድግ። ሁለት ወዲያውኑ ያን ጥበብ ወደ ገንዘብ ማምጫ ቀይረው። ገንዘብ ያዝ፣ ስኬታማ ሁን። ወንድ ልጅ ስልጡን፣ ጥበበኛና ገንዘብ ያለው ከሆነ ውሳኔዎቹ በሙሉ በራሱ ምርጫ ላይ ያርፋሉ። እውቀት፣ ገንዘብ ከያዝክ በኋላ ፍቅርንም ትዳርንም ስታስብ በታምር ጅል፣ ነፋፋና እብድ ካልሆንክ በቀር በጭራሽ ከትዳር በፊት ያፈራኸውን ንብረት በትዳር እንዳታካትት።